የሀበሻ ጀብዱ ምዕራፍ 29 ለሁለት ቀን የአርበኞች መሪ። ከቀኛዝማች ወልደ ጊዮርጊስ ጋር በመንደሮቹ መሃል ጥቂት ስንሄድ ቆይተን ከመንደሯ በስተመጨረሻ ላይ አንድ ከሌሎች ጎጆዎች ብዙም የማትለይ ሆና ግቢዋ ሰፋ ካለች ጎጆ ስንደርስ ቆም አሉና በል ግባ አሉኝ። እኔ የአጥሯን በር ሳልፍ ባላምበራስ ወልደ ማርያምና ልጅ ወልደ ገብርኤል ተከተሉኝና በቀኛዝማች መሪነት ወደ ጎጆዋ ውስጥ ገባን። የቀኛዝማች ጎጆ ጨለምለም ከማለቷ ውጪ ውስጧ በጣም ማራኪና ቀዝቀዝ ያለ አየር እየተሞላች ነበረች። ከጎጆዋ ውስጥ ሁላችንም ገብተን መስተናገድ ስለማንችል አብዛኛው ወታደር በጎጆዋ ዛታ ላይ ተቀመጠ። በጎጆዋ ውስጥ አጎዛ እየተነጠፈልን ከተቀመጠን በኋላ የቀኛዝማች ሁለት አሽከሮች በብዙ መሶቦች እንጀራና በጣም የሚያቃጥል የበርበሬ ወጥ አቀረቡልን። ተርበን ስለነበር ምንም እንኳ እኔን ወጡ ክፉኛ ቢያቃጥለኝም ያለምንም ይሉኝታ የቀረበልንን ጥርግ አድርገን በላን። እነዚሁ አሽከሮች ማለፊያ ጠጅ አቅርበውልን ስለነበር ደጋግሜ ጠጣው። ማዕድ ተነስቶ ጥማታችንን ቆርጠን ዋንጫችንን እንደጨበጥን የመንደሯ ሽማግሌዎች ወደ ቀኛዝማች ጎጆ ጎራ ማለት ጀመሩ። የመንደሯ አባወራዎች ከጎጆዋ ደጃፍ አካባቢ ግማሾቹ ደረቁ መሬት ላይ ተቀምጠው፣ ሌሎቹ ደግሞ ወደፊት ገፋ ብለው የጎጆዋ ምሰሶና ወጋግራዎች ተደግፈው እንደቆሙ በኢትዮጵያና በሕዝቧ ላይ ስለወረደው መከራ ያወሩ ጀመር። ዋይ ፈረንጅ ጌታ፣ ዋይ ፈረንጅ ጌታ፣ ፈጣሪን በደል ነው መሰል በሀገራችን ላይ መከራ ወረደብን። ፈረንጅ ጌታ፣ ትናንት ከትናንት ወዲያ አጥብቀው ሰላም ይባባሉ የነበሩ፣ ትናንት ከትናንት ወዲያ ይከባበሩ የነበሩ፣ ትናንት ከትናንት ወዲያ ልጅ ለልጅህ ይባባሉ የነበሩ፣ ዛሬ ጊዜው ቢከፋ ገና ከሩቅ ሲተያዩ ያለምንም የረባ ምክንያት እርስ በርስ ይታኮሳሉ፣ ይገዳደላሉ። ዋይ ፈረንጅ ጌታ፣ ይኸው እኛስ ራሳችን እንዲሁ ይሄንኑ መከራ ፈርተን ወደ ጓሮም ስንዞር መሳሪያችንን ታጥቀን አይደል? ለምን ጌታ፣ ለምን ጌታ ፈረንጅ፣ ለምን? እኔ መልስላቸው ይመስል መንደርተኞቹ ያለማቋረጥ ጥያቄዎችን ደረደሩ። ግን መንደርተኞቹ የኔንም መልስ ሳይጠብቁ ራሳቸው ይመልሳሉ። ፈረንጅ ጌታ፣ ምን ይደረግ ብለው ነው? ጊዜው ከፋ፣ መንግስት የለ፣ ንጉስ የለ። ንጉሱን አጤውን ገደሏቸው፣ ጌታችንንም ራስ ስዩምንም ገደሏቸው። እንግዲህ ንጉስ የለም፣ መንግስት የለም፣ ህግ የለም። እንግዲህ ከፋ። እንግዲህ በከፋ ጊዜ አይ አምላካችን ምን በደል ነው ይሆን? ሌላም ብዙ እሮሮች መንደርተኞቹ አሰሙ። ሁሉም በአብዛኛው ደጋግመው የሚያወሩት መንግስት ስላለመኖሩ፣ ህግ ስለመጥፋቱ፣ ስለ አፄውና ስለ ራስ ስዩም መገደል ነው። ይሄ የቀኛዝማች መንደርተኞች ያልተጨበጠ ወሬ ደግሞ ልጅ ወልደ ገብርኤልን ክፉኛ አስቆጣው መሰለኝ። በጣም ከፍ ባለ ድምፅ በመንደርተኞቹ ላይ አንባረቀባቸው። ራስ ስዩም አልተገደሉ፣ ፍጹም ጤና ናቸው። ከጥቂት ቀናት በፊት አናግሬያቸዋለሁ።
ብሎ ሊያስረዳቸው ሞከረ። ግን ያመነው አንድም ሰው አልነበረም። አይ ጌታ፣ ይኸው በነጭ ወረቀት ተጽፎ የለም ራስ ስዩም ሞተዋል አለ። ምሰሶውን ተደግፎ ብዙ ጊዜ ወደ እኔ አይኖቹን እያቁለጨለጨ የሚያወራው የመንደሪቱ አንዱ አባወራ። ቀጥሎም ከጥብቆ ውስጥ አንዲት ብጣሽ ወረቀት አውጥቶ ለእኔ ሰጠኝ። በእውነቱ በሸጋ ትግርኛ አምራ አስመራ ውስጥ የታተመች ወረቀት ነች። ጣሊያኖች እንዲህ በየጊዜው በሚበትኗቸው ወረቀቶች አብዛኛውን ሕዝብ ወደ ማሳመኑ እየተቃረቡ ነው። አሁን የቀኛዝማች ወልደ ጊዮርጊስ መንደር ገባር ከሆኑት አንዱ አባወራ ያቀበለኝ ወረቀት ጠቅላላ ይዘቷ መንደርተኞቹ ያሉትን ያጠቃልላል። ጣሊያኖች ለትግራይ ሕዝብ በሚበትኑት ወረቀት ላይ ሕዝቡ ወደፊት በመግፋት ላይ ባለው የጣሊያን ጦር ላይ እጁን እንዳያነሳ እያሳሰበ እያስፈራራ በኢትዮጵያ ምድር መንግስት እንደሌለና አጼው በጣሊያን አውሮፕላኖች ቦምብ ተደብድቦ መገደሉን አትቶ ጣሊያኖች ሰላምና መረጋጋት በመላው ኢትዮጵያ ለማስፈን በእግዚአብሔር ተልከው መምጣታቸውን ይገልጻል። ትልቅ ውሸት ነው። ሁላችሁም እንደምታውቁት ይህን ወረቀት የሚበትኑት የጣሊያኖች አውሮፕላኖች እንጂ እኛ አይደለንም። ለነገሩ እኛስ አውሮፕላን ከየት አምጥተን? ንጉሠ ነገሥቱም ፍጹም ጤና ናቸው። ከነጦራቸው ከደሴ ተነስተው ወደ ኮረም ጉዞ ተጀመሩ ሰነባብተዋል። በቅርብ ቀን ሰሎይ ይደርሳሉ አለ ልጅ ወልደ ገብርኤል። ይሁን እንጂ የመንደሩ ሽማግሌ ሹም በልጅ ወልደ ገብርኤል ንግግር አለመስማማቱን ራሱን እየነቀነቀ እስካሁን ተኮማትሮ ከተቀመጠባት ቦታ ተነስቶ ነገሩ ምንም ፋይዳ የሌለው ጉዳይ መሆኑን ማተት ጀመረ። ሽማግሌው ሹም ምረር ብሎ አታይም እንዴ ልጅ ወልዴ፣ የተጻፈው እኮ በእኛው ቋንቋ በትግርኛ ነው። የጣፈውም የኛው ሰው ነው አለ። በየካቲት ወር የጣሊያን አውሮፕላኖች በተለያዩ የኢትዮጵያ ቋንቋዎች በተጻፉ ወረቀቶች መላው የኢትዮጵያ መሬት አጥለቅልቀውታል። የነዚህ በራሪ ወረቀቶች ጠቅላላ ይዘት በውሸት የተሞላ ቢሆንም ከሞላ ጎደል ብዙ ኢትዮጵያውያንን ማሳመን ችለው ነበር። ንጉሠ ነገሥቱ ሞተዋል፣ መንግስት የለም የሚለው ደረቅ ውሸት በመላው ኢትዮጵያ ተዳርሶ ነበር። ኢትዮጵያውያን ይህን ውሸት የሚያስተባብሉበት ምንም መንገድ የላቸውም። እንግዲህ መንግስት ከሌለ ሕግ የለም፣ ሕግ ከሌለ ደግሞ የኃይለኞችና የጠንካሮች ሕግ ይመጣል። ኢትዮጵያውያን በፍርድ ቤት ጉዳዮቻቸውን መፍታትና ዳኝነት ትተዋል። እርስ በርሳቸው በተገናኙበት ቦታና ባገኙት አጋጣሚ ሁሉ ችግራቸውን በኃይል መፍታት ጀምረዋል። ወንድ ልጅ ጎጆውን መሳሪያውን ሳይታጠቅ መልቀቅ የማይታሰብ ነገር እየሆነ መጥቷል። እዚህ ግባ በማይባል ትንሽ ጭቅጭቅ በተነሳ አምባጓሮ የሰው ሕይወት ይጠፋል። የሟች ቤተሰቦች ሕግን ሳይጠቀሙ ተከታትለው ደማቸውን ይበቀላሉ። ሰዎች በተገናኙበት ቦታ ሁሉ መገዳደል ጀምረዋል። በዚህ ክፉ ጊዜ ማንም የትኛው ቀማኛና ሽፍታ የትኛው ደግሞ ሰላማዊ ሰው መሆኑን ለይቶ ማወቅ ተቸግሯል፣ ወይም ደግሞ መለየቱ ፈጽሞ አይቻለውም። በየካቲት ወር 1936 ዓ.ም የኢትዮጵያና የሕዝቦቿ መከራ ይህን ይመስል ነበር። ይህን እያሰብኩ ቀኛዝማች ወልደ ጊዮርጊስ ከጎጆዋ ከወጣ በኋላ እንቅልፍ ወሰደኝ። ብዙም ሳልተኛ ከጎጆዋ በራፍ አካባቢ የሚጨቃጨቁ ሰዎች ድምፅ ቀሰቀሰኝ። ወዲያው ገብስማው ፀጉር ቀኛዝማች ወልደ ጊዮርጊስ
በጣም እያዘኑ መጥተው ጌታው ተነስ፣ አደጋ መጥቷል፣ ቶሎ ከዚህ መንደር መጥፋት አለብን አሉኝ። አንድ የቀኛዝማች ታማኝ ወታደር ትናንት ቀኑን ሙሉ መከራችንንና ፍዳችንን ሲያበሉን የዋሉ ሽፍቶች ወደ መንደሯ ተጠግተው መሸሸጋቸውንና ጎህ ሲቀድ አደጋ ሊጥሉብን መዘጋጀታቸውን ዘርዝሮ እንደነገራቸው ቀኛዝማች ወልደ ጊዮርጊስ አስረዱኝ። ቀጥለውም ጌታ እነዚህን ሽፍቶች ምንም ኃይል አያግዳቸው፣ ትናንት በተካሄደ ተኩስ ሹማቸውንና ሌሎች 5 ወታደሮቻቸውን አጥተዋል። በቶሎ በዚህ ጨለማ ሳይነጋ ቀድመን ከዚህ ገላጣ መንደር ርቀን ወደ ተራራው ጫፍ ወጥተን መሸሸግ አለብን አሉኝ። አሁንም አምርረው አይሆንም፣ የትም አንሄድም፣ እዚሁ ሆነን እንገጥማቸዋለን አልኩ። ቀጥዬም ቀኛዝማችን አንቱ 300 ወታደሮች አሉት፣ እኔም 50 አሉኝና ብዬ ንግግሬን ሳልጨርስ ቀኛዝማች ወልደ ጊዮርጊስ ዋይ ፈረንጅ ጌታ፣ እኔ አሁን 300 ወታደሮች የለኝም፣ የቀሩኝ 20 ቢበዛ 30 ቢሆኑ ነው ፈረንጅ ጌታ። የቀሩት ወታደሮቼ ከሽፍቶች ጋር ተቀላቅለዋል። ትናንት ባንተ ወታደሮች ከተገደሉት መካከል ዘመዳቸውን አጥተው ክፉኛ ተቆጥተዋል። አንተንም ሊበቀሉህ ምለው ተገዝተዋል ፈረንጅ ጌታ። ቀኛዝማች እውነቱን እንደሆነ ጭንቅ ያለው ፊቱ ይናገር ነበር። ምንም ማድረግ አንችልም፣ እንደደከመን እንቅልፍ ሳንጠግብ በዚህ ድቅድቅ ጨለማ ተራራ መቧጠጥ አለብን። ደግነቱ ቀኛዝማች ወልደ ጊዮርጊስ እያንዳንዷን ድንጋይ ጠንቅቆ ያውቃታል። ቢሆን እኩለ ሌሊት ቢሆን ነው። ጨረቃዋም ጨክና ከተራራው ጀርባ ተደብቃለች። ከ1 ሜትር በላይ አርቆ በማይታይ ጨለማ በዳክዬ እርምጃ ቀኛዝማች ወልደ ጊዮርጊስን ተከትለን አንዲት ኮሽታ ሳናሰማ ወደ ተራራው ወጣን። ከ2 ሰዓት የዳክዬ ጉዞ በኋላ ከተራራው ጫፍ ላይ ደረስን። አዎ፣ ተራራው አናቱ ላይ እጅግ በጣም የሚያስገርሙ የተፈጥሮ የመከላከያ ምሽጎች አሉት። እዚህ ከመሸገን የፈለግነውን ያህል ጦር ቢሰለፍብን ጥይቶቻችን እስካላለቁና ውሃና ምግብ ጨርሰን በረሃብና በውሃ ጥም እስካልሞትን ድረስ ብዙ ጊዜ መከላከል እንችላለን። እንዲህ ሳስብ በድንገትና በችኮላ ከመንደሯ ተጣድፈን ስንወጣ በቂ ስንቅ አለመያዛችን ትዝ አለኝ። እህሳ ምን ትላለህ ብለው ቀኛዝማች ላቀረቡልኝ ጥያቄ አው ጥሩ ቦታ ነው፣ አጋዥ ኃይል እስኪመጣለን ድረስ እዚህ መሽገን መከላከል እንችላለን አልኳቸው። ኃይል ከየት ይመጣል ብለህ ነው ጌታ አሉኝ ቀኛዝማች አሁንም በመገረም ጢማቸውን እንደመፈተግ እያሉ። ከዚህ ራቅ ብሎ አምባራዶም የራስ ሙልጌታ ጦር አለ። አሁን ካለውበት ተራራ ጫፍ ትይዩ የግማሽ ቀን መንገድ ርቀት ላይ ሳምሪ የምትባል ቦታ ላይ የራስ ስዩም ሚስት ከ5000 ጦራቸው ጋር ሰፍረዋል። አሁን ካለንበት የተራራ ጫፍና በአቢ አዲ እኩሌታ ቦታ ላይ አቢቹ ከ2000 በላይ ከሚሆኑ ጦሩ ጋር ከሽፍቶች ጋር እየተዋጋ ሰፍሯል። ቀኛዝማች ወልደ ጊዮርጊስን ጠራሁና
2 ታማኝ ወታደሮችን ወደ ራስ ሙሉጌታ የጦር ሰፈር ልከው ያለንበትን ቦታና ሁኔታ አስረድተው 300 ወታደሮችና የተወሰኑ መትረየሶች ይዘውልን እንዲመጡ ላኩ። ሌላ 2 ታማኝ ወታደሮችን ከራስ ስዩም ሚስት ዘንድ ሳምሪ ልከው እርዳታዋን እንደምንፈልግ እንዲያስረዱ ላኩ። ሌሎች 2 ታማኝና ደፋር ወታደሮችን ወደ አቤቹ ልከው ችግር ውስጥ እንዳለን እንዲነግሩት አድርገው ላኩ አልኩና ቀኛዝማች ወልደ ጊዮርጊስን ለመንኳቸው። ቀኛዝማች ወልደ ጊዮርጊስ በዚህችው ምሽት ልመናዬን ተቀብሎ ታማኝ ሰዎች መርጦ መልእክቴን ሊልክ ወደ መንደሩ ቁልቁል ገሰገሱ። ከተራራው ጫፍ ገደል ላይ እንደ ውሃ ልክ ተጠርባ ከተዘጋጀች ግርግይ ላይ ሰፍረን በትዕግስት ቀኛዝማች ወልደ ጊዮርጊስ ኃይል አስተባብረው እስኪደርሱልን ድረስ መጠበቅ ጀመርን። ቃኝ ወታደሮቻችን ቀኑን ሙሉ በተወሰነ ጊዜ እየተቀያየሩ አካባቢያችንን ቢቃኙም ምንም ዝር የሚል ነገር አልነበረም። ማምሻው ላይ ቀኛዝማች ወልደ ጊዮርጊስ ብቻቸውን ወደ ምሽጋችን ብቅ አሉ። ቀኛዝማችን ገና ከሩቅ ሳያቸው ድምፄን ከፍ አድርጌ ተጣራው። ቀኛዝማች ወደኛ እየቀረቡ ሲመጡ እጅጉን በጣም እንደደከሙና እንዳዘኑ ያስታውቅ ነበር። ቀኛዝማች ካጠገቤ አረፍ ብለው የመንደሩ ሰዎች እኛን ለማዳን የሚያደርጉትን ጥረት በክፉ ዓይን እንደሚያዩና በጎ ፈቃደኞች አግኝተው መልእክቱን ለመላክ ተቸግረው እንደነበረና በመከራ አሳምነው የላከዋቸው መልእክተኞች ምንም ፋይዳ ሳይፈይዱ እንደተመለሱ እዝን ብለው ነገሩኝ። ወደ ራስ ሙሉጌታ የጦር ሰፈር መልእክተኞቹ ፈጽሞ መጠጋት አለመቻላቸውንና የራስ ሙሉጌታ ጦር በጣሊያን ሰራዊት ተከቦ ሲዋጋ ሰንብቶ ትናንት የአምባራዶምን ተራራ ጫፍ ለጣሊያኖች መልቀቁንና የራስ ሙሉጌታ ወታደሮች ዝብርቅርቁ በወጣ ሁኔታ ወደ አምባለጌ ማፈግፈግ ወይም መሸሽ መጀመራቸውን የራስ ሙሉጌታ ባለቤት ደግሞ ከሳምሪ 5000 ጦሯን ይዛ ከ3 ቀን በፊት ወደ ሰሜን ተራራ መውጣቷንና ለቃው የሄደችውን ሳምሪን ጣሊያኖች እንደተቆጣጠሩት ካስረዱኝ በኋላ በእኛና በራስ ካሳ ጦር መካከል ሰፍሮ ያለው ከ2000 በላይ ፈጣንና ተወርዋሪ ጦር ያለው አቢቹም በአንድ ወገን የደጃዝማች ኃይለ ሥላሴ ጉግሳ ሰዎች፣ በሌላ ወገን በሽፍቶች፣ ከታች ደግሞ በጣሊያን ወታደሮች ተከቦ ከባድ ውጊያ ላይ መሆኑንና የመልእክተኞቹ ወደዚያ ደፍረው ለመሄድ እንኳ ፈቃደኛ ሳይሆኑ እንደቀሩ ባዘነ ልባቸው ቀኛዝማች ወልደ ጊዮርጊስ አስረዱኝ። እንግዲህ ያለን የመጨረሻ ዕድል በራሳችን መተማመን ብቻ ነው። ጣሊያኖች ወደ ቀኛዝማች ወልደ ጊዮርጊስ መንደር መጠጋት ጀመሩ። ትንሽ ካሰብኩ በኋላ ልክ እንደ መጨረሻ ዕድል ቀኛዝማችን አድፍጠው ወደሚጠብቁን ሽፍቶች ሄደው በምን መልኩ ነፃ መንገድ ሊከፍቱልን እንደሚችሉ እንዲደራደሩ ላኳቸው። በድርድሩም በርካታ የጭነት ከብቶችና ጠመንጃዎችን ልንሰጣቸው መዘጋጀታችንን ማስረዳት እንዳይረሱም ደጋግሜ አስታወስኳቸው። አሁን ትዕግስት አጥቼ የሽፍቶቹን መልስ እየጠበቅኩ ነው። ትዕግስቴ ወደ ማለቁ ሲቃረብ ቀኛዝማች ተመለሱ። እሺ ቀኛዝማች ምን አሉ? ተቀበሉን እያልኩ ገና ብቅ ከማለታቸው ድምፄን ከፍ አድርጌ እየጮኩ ጠየቅኳቸው። ቀኛዝማች በታላቅ ሐዘን ራሳቸውን አወዛወዙ። ባረማመዳቸው እጅጉን መድከማቸው ያስታውቃል። ግን ከትናንት ጀምሮ ሳይታክቱ ለአንዲት ደቂቃ እንኳን ሳያርፉ ሲንከራተቱ ውለዋል። አሁን የግዳቸውን ከጎኔ ተቀምጠው እምቢ አሉኝ፣ አልተቀበሉኝም አሉኝ። ቀኛዝማች ከጥቂት ጊዜ ዝምታ በኋላ ቀጥለው
ሽፍቶቹ አሁን ያለንበትን ሁኔታ አሳምረው ያውቃል። ምንም ስንቅና ውሃ እንደሌለንም አውቀዋል። መጀመሪያ በረሃብና በውሃ ጥም ሊቀጡን ወስነዋል። አዲሱ ሹማቸውማ ያለ ውሃ ግፋ ቢል 3 ቀን ብትችሉ ነው፣ ከ3 ቀን በኋላ የጥቃት እርምጃ እንወስዳለን፣ እንዘምትባችኋለን፣ ከዚያም ሁላችሁንም ከፈጀናችሁ በኋላ ያሻንን ያለ ከልካይ እንወስዳለን እያለ ፎከረብን አሉኝ። ምንም የሚጠጣ ውሃ የለንም። ለሰማዩ ቀረብን መሰለኝ። ገደሉን ተንተርሰን ቁጭ ባልንባት ግርግይ ላይ ፀሐይዋ ያለ ገላጋይ እየወቃችን ነው። ብቻዬን ቁጭ ብዬ እንዲህ መላው ከጠፋ ፍጹም ተስፋ አስቆራጭ ሁኔታ እንዴት እንደምንወጣ ያለማቋረጥ አስባለሁ። አወጣለሁ፣ አወርዳለሁ። እያንዳንዷን እድል እንደ ፀጉር እየሰነጣጠቅኩ እያብሰለሰልኩ ግን ሐሳቤን አሰባስቤ ይሄ ነው የምለው ቁርጥ ያለ ሐሳብ ሳይኖረኝ በግማሽ እንደ እንቅልፍ በግማሽ ደግሞ እንደ ቅዠት ነገር ያዘኝና ከኔ ትንሽ ፈንጠር ብለው የሚመክሩትን ባላምበራስ ኪዳነ ማርያም ልጅ ወልደ ገብርኤልና ቀኛዝማች ወልደ ጊዮርጊስን በውይይታቸው ትቼ በሐሳብ እልም ብዬ ጠፋው። አዎ ነገሩ የሆነው ያኔ ልጅ ተድላ በተሰቦ በሽታ በድንገት የሞተ ሰሞን ነው። በዚያን ሰሞን ከ2 ራሶች ዘንድ በተደጋጋሚ እኔ ኮሎኔል ኮኖቫኖቭ እና ደጃዝማች አበራ ተጠግተን በተደጋጋሚ ልጁን እንድናቆመው ትዕዛዝ ተሰጥቶን ነበር። ግን አብቹን ማቆምና ወደ ጦሩ እንዲመለስ ማድረግ ማናችንም አልተቻለንም ነበር። ታዲያ አንድ ቀን ቀኛዝማች ሼህ ሁሴን አባወርቁ በጣም ተቆጥተው ወደ እኔ መጡና የሆነ ሚስጥር ነገሩኝ። እኔም እሳቸውን ይዤ ኮሎኔልን አስጠራሁና ከደጃዝማች አበራ ዋሻ ተሰብስበን መምከር ያዝን። ቀኛዝማች ሼህ ሁሴን አባወርቁ የሰሙትን ሚስጥር ለደጃዝማች አበራ ሲነግሩት ያለ ወትሮው በጣም ተበሳጭቶ በከፍተኛ ድምፅ ሊሆን አይችልም እያለ ጮኸ። ነገሩ እንዲህ ነበረ። ልጁ ወይም አብቹ ዝናው የሰፋ ቀን በቀን የጦሩ ቁጥር እየጨመረ ሄዶ እንደውም በመጨረሻ ሰዓት ላይ አንድ ሀብቶም በሚባል የሐማሴን ልጅ የሚመራ ወደ 300 የሚሆኑ የኤርትራ ተወላጅ ወታደሮችን ይዞ ከልጁ ጦር ጋር ተቀላቀለ በተባለበት ሰሞን የትግራይ መንደሮች ከመቼውም በላይ መጨስ ጀመሩ። እናም ይሄ ወሬ ከሁለቱ ራሶች አልፎ ከአጼው ጆሮ ይደርስና አጼ ኃይለ ሥላሴ በራዲዮ ለሁለቱ ራሶች ቀጭን ትዕዛዝ ይሰጣሉ። ያም ትዕዛዝ ልጁን አቁሙት የሚል ነበር። አዎ አጼው ንጉሠ ነገሥቱ አሁንም ጦርነቱን በሰላም እፈታለሁ ብለው ተስፋ ያደርጉ ስለነበር እንዲህ እንደ አብቹ አይነት አርበኞች የጠላትን ጦር ድንገት እየደረሱና አደጋ እየጣሉ የገደሉትን ገድለው የዘረፉትን ዘርፈው እንዳመጣጣቸው ድንገት ውልቅ የሚሉት ነገር አጼው አሁንም ተስፋ በሚያደርጉት ሰላም ላይ እንቅፋት እንዳይሆንባቸው በመስጋት በቀጭን ትዕዛዛቸው ልጁን አቁሙት ብለው ሁለቱን ራሶች አዘዟቸው። በአርበኛው የልጁ ጦር ላይ የሁለቱ ራሶች ጦር ሊዘምትበት እንደተዘጋጀ ነበር ቀኛዝማች የሰሙት ሚስጥር የሚያስረዳው። እና ከብዙ ውይይት በኋላ አብቹ
በዘዴ ወደ ደጃዝማች አበራ የጦር ሰፈር አምጥተን አስረንም ቢሆን ልናስቀረው አስብንና ምክንያት ተፈጥሮ መልእክተኛ ልከንበት፣ መልእክተኛውም አብቹ የሚያምነው ሰው የቅርብ ጓደኛው አንበሳ እንዲሆን ተወሰነ። መጀመሪያ አንበሳ ዋሽቶ አብቹን ለማስያዝ ለመተባበር ፈቃደኛ አልነበረም። በኋላ ላይ ደጃዝማች አበራ ለብቻ ወስዶ አንበሳዬ እይማ እኔ ጤነኛ አይደለም። አሁን አብቹ ጠላቱ ስለበዛ ከበው ሳይገሉት በፊት ሄደ አበራ በሞት አፋፍ ላይ ነውና ቶሎ ድረስ ብትለው በእኔ አይጨክንምና ቶሎ ይመጣል። ከዚያ መክሬም ለምኝም ቢሆን እዚሁ አስቀረዋለሁ ብሎ ደጃዝማች አንበሳን ካሳመነ በኋላ ወደ አብቹ ወደማይታወቀው የልጁ ጦር ሰፈር ላከው። አዎ አንበሳ ለአብቹ መልእክቱን በትክክል እንደሚያደርስና አብቹም የጦር አለቃው በሞት አፋፍ ላይ ሆኖ ሲጠራው ሳይውል ሳያድር እንደሚመጣ እርግጠኞች ሆነን። አብቹ ጨለማን ተገን አድርጎ ማታ ሲመጣ እያንዳንዳችን ምን ማድረግ እንዳለብን ስንወያይ በጠራራው ፀሐይ አብቹ ድንገት ከተፍ አለ። ሸበጥ ጫማ የተጫማ አጭር ቁምጣ ታጥቆ በጣም ሰፋ ያለ እጅጌ ጉርድ ኮቱን በወታደር ቀበቶ ጥፍር አድርጎ ያሰረ ጨበሪያም ልጅ ድንገት ከዋሻዋ ዘው ብሎ ገብቶ ከአንዱ ጥግ ሲቆም በዚያች ዋሻ ውስጥ ያለን ሰዎች ሁሉ አፋችንን ከፍተን ቀረን። አብቹ ነበር። መሳሪያ አልታጠቀም፣ ግን በዛ ሰፋ ባለና በወታደር ቀበቶ ጥብቅ አድርጎ ባሰረው ቡፍ ባለው ኮቱ ውስጥ ሽጉጡን እንደወሸቀ ጥርጥር የለውም። እንዲህ ሁላችንም ተደናግጠን ዝም እንዳለን ደጃዝማች አበራ አሽከሩን በዓይኑ ጠቀስ ሲያደርገው አሽከርየው ሹልክ ብሎ ወጣ። የአሽከርየው አወጣጥ ከዋሻዋ ደጃፍ ላይ ዘብ የቆሙትን ወታደሮች ለመጥራት እንደሆነ ሁላችንም ገብቶናል። እርግጠኛ ነኝ ካሳሳቁ አብቹም በደንብ ገብቶታል። ብዙም ሳይቆይ አሽከርየው እጆቹን ወደ ላይ አንስቶ ከጀርባው መሳሪያ ተደግኖበት ወደ ዋሻው ተመለሰ። አሁን አብቹ ከዋሻዋ ውጪ ኃይል እንዳለውና በደንብ አስቦበት እንደመጣ ሁላችንም በዚያች ዋሻ ውስጥ ያለን ሰዎች ሁሉ ገባን። መርኮኛ መሆናችን ነው እንዲ አብች ሲል ኮሎኔል ኮኖቫኖቭ እንደተቀመጠ አረቄውን በትንፋሽ ጨልጦ ጠየቀው። በፍጹም ኮሎኔል፣ በፍጹም። ማን የማን ምርኮኛ ይሆናል ጌታው? ሲል መለሰና ወዲያው ቀጥሎ ለምን ግን ደጃዝማች ለምን? ሲል ደጃዝማችን ጠየቀ። አሁን ደጃዝማች ትንሽ አሰብ አድርጎ ሁለቱ ራሶች ያሰቡለትን ድግስ ፍረጥረጥ አድርጎ አስረዳው። እንዲህ ደጃዝማች አብቹን ሲያስረዳው አብቹ በዝምታ ያዳምጥና ግን ለምን ለምን እያለ በተደጋጋሚ ይጠይቃል። የአፄውን ፍላጎት ኮሎኔልም እኔም በወጉ ልናስረዳው ሞከርን። ይሁን እንጂ የአብቹን ግን ለምን ጥያቄ መመለስ የቻለ አንድም ሰው አልነበረም። አብቹ ተሰናብተውን ከመሄዱ በፊት ግን አንድ እስከ ሕይወቴ መጨረሻ ድረስ የማረሳው አጭር ንግግር አድርጎ ነበር። ደጃዝማች ገና ከሰላሌ ስነሳ
ታማኝነቴን በምኒልክ ስም ቃል የገባሁት ላንተ እንጂ ለሽማግሌዎቹ ወይም ለንጉሱ አይደለም። እኔ ንጉስ አይደለሁም፣ ተራ ወታደር ነኝ እንጂ እና እኔ 2-3 ወር ደሴ ተጎልቼ ጣሊያኖች እጄን እስከሚይዙኝ ድረስ አልጠብቅም። ላንተ ግን አሁንም በምኒልክ ስም በምኒልክ አምላክ በድጋሚ ቃሌን እሰጣለሁ። ላንተ ሞታለሁ። ተመለስ ላልከኝ ግን የት ነው መመለሰው? ምንስ መመለሻ ቤት አለኝና? እዚህም እዚያም እሳት እየነደደ እንዴት ቁጭ ልበል? ሽማግሌዎቹ ጦር ሊሰዱብኝ አስበው ከሆነ ደግ፣ ምንም ችግር የለም። ግን እኔ ከነሱ ጠብ እንደሌለኝ የሀገሬ ታማኝ ወታደር እንደሆንኩ አስረዳልኝ። ደጃዝማች ስማኝማ፣ ምናልባት ካልተገናኘን እማማን ደስተኛ እንደነበርኩኝ ንገራት። በእሳት ገሞራ መሃል ማለፍ ቢኖርብኝም ወደ ሰላሌ እመለሳለሁ ነበር ያለው። አዎ በእሳት ገሞራ መሃል ቢሆን እቺ የአብቹ ቃል ትልቅ ወኔ ሰጠችኝና ከገባሁበት የቀን ቅዠት እንደ መባነን ብዬ ላቤን በሸማዬ ጠራርጌ ወደነ ወልደ ገብርኤል ለመሄድ ስነሳ እነሱም ምክራቸውን ጨርሰው ኖሮ ከተቀመጡበት ተነስተው ወደ እኔ መጡ። ወዲያው ባላምበራስ ኪዳነ ማርያም ወደፊት ጠጋ ብለው አጠር ያለች ንግግር አደረጉ። ግድ የለም ፈረንጅ ጌታ፣ አይዞ፣ ሁላችንም መሞት አለብን። አዎ ፈረንጅ ጌታ፣ አሁን መክረን ጨረስን። ግን አንተን ከመግደላቸው በፊት እኛም በሙሉ መግደል አለባቸው። አንድ ሰው እስኪቀር ድረስ እንሟገትልሃለን፣ እንሞትልሃለን አሉኝ። ከኔ በፊት ለኔ ለመሞት መወሰናቸው አንጀቴን በላው። በእነሱም ቆራጥነት ኮራው። ይሁን እንጂ ምንም ጥቅም አልነበረውም። በምንም መልኩ ቢሆን ከዚች የተራራ ጫፍ ገደል ስር ተቀምጠን ሞትን መጠበቅ የለብንም። በተገኘ አጋጣሚ ከዚች ተራራ ጫፍ ተነስተን በጠላት ጦር መካከል እየተዋጋን ለማምለጥ መሞከር አለብን። አዎ በእሳተ ገሞራ መሃልም ማለፍ ቢኖርብን እያልኩ ላስረዳቸው ሞከርኩ። እያንዳንዷን የማምለጫ መንገድና ዘዴ በዝርዝር ተወያየንበት። ልክ ጨለምለም ከማለቱ በአንድነት ተነስተን ሽፍቶች ሳይዘጋጁና ሳይጠብቁን ድንገት አደጋ ጥለን ሲበታተኑ እንደምንም ብለን ወደ አምባለጌ መዝለቅ መቻል አለብን። ከተሳካልን እስከ ደሴ ድረስ ገፍተን ከአፄው ጦር እንቀላቀላለን። ካልሆነም እንደምንም ብለን ከራስ ሙልጌታ ጦር ሰፈር ለመድረስ መጣር አለብን አልኳቸው። አይ ፈረንጅ ጌታ፣ ይሄማ የማይሆን ነገር ነው። አይሆንም፣ አይሳካልንም። ወደ ደቡብ የሚሄዱት መንገዶች በሙሉ በጣሊያን ተይዙ በደንብ ይጠበቃሉ። ተራሮች በሽፍቶች ተሞልተዋል። አሁን እንደ ተራበ ጅብ አፋቸውን ከፍተው የሚጠብቁን ጅቦች ዛሬ ብናልፋቸው ነገ ሌሎች ጅቦች ቁርስ ያደርጉናል። በተለይ አንተን ፈረንጅ ጌታ አንዲት ስንዝር መሬት እንኳን አያስኬዱ። አሁን ጊዜው እንኳን ለፈረንጅ ለእኛም ሰው አንዲት መንደር መሻገር አይቻለው። ብቻ ሁሉም በአንድ ድምፅና በተመሳሳይ ሁኔታ ሐሳቤን ያስተባብሉብኛል። እሺ በቃ በሌላ መንገድም ቢሆን እንሄዳታለን እንጂ እዚህ ተቀምጠን አንጠብቃቸው እልና እንደገና በሌላ ዘዴ ላሳምናቸው ሞክራለሁ።
ግን ከሁሉም ጓዶቼ አይን የሚነበበው አንድ ነገር ብቻ ነበር። ሁሉም ይችን ተራራ ጫፍ ይዘው እስከ መጨረሻው ድረስ ተዋግተው ለመሞት ቆርጠዋል። አዎ የጊዜ ጉዳይ ብቻ እንደሆነና ሞት አይቀሬ መሆኑን ሁሉም በደንብ አሳምረው ያውቃሉና መሞታቸው ላይቀር ለምን በከንቱ ይድከሙ? በዚህ ፍጹም ተስፋ አስቆራጭ በሆነ ሁኔታ ላይ እያለን አሁን አብረውኝ ያሉትን ሹሞች እንደገና ከብዙ ድርድር በኋላ ከዚች የተራራ ጫፍ ላይ ወርደን ለማምለጥ መሞከር እንዳለብን ማሳመን ተቻለኝና የማምለጥ እቅዴን ተግባራዊ ለማድረግ ዝግጅቱን ጀመርኩ። ዛሬ ማታ ወደ ሰሜን ጥቃት እንሰነዝራለንና ጨለማን ተገን አድርገን ሁላችንም ባንድ ላይ ተሰባስበን ለመጓዝ ያዳግተን ይሆናል። ግን ትልቅ የሚባለው መስዋዕትነት ከፍለንም ቢሆን እንደምንም ለማምለጥ እንሞክር። የሞተው ሞቶ በሕይወት የቀረ ወታደር ሁሉ ጊባ ወንዝ ዳር እንገናኝ አልኳቸው። እኔ እንዲህ በድፍረት ስናገር እስካሁን ተቀምጠው ያዳምጡ የነበሩት ባላምበራስ ኪዳነ ማርያም ከተቀመጡበት ተነስተው ፊቴ ቆሙና እውነትህን ነው ጌታ፣ እንዲህኝ ሽፍቶች ሳይጠብቁን ድንገት ተነስተን እየተታኮስን ወደ ራስ ካሳ ጦር ለመድረስ እንሞክራለን አሉ። ንግግራቸውን በመቀጠል ወደ ጦራችን ዞር ብለው ከቃኙ በኋላ ምናልባት ራስ ካሳም ተንቤን ላይኖሩ ይችላሉ። ምናልባት አቢያዲ በጣሊያኖች እጅ ወድቃ ይሆናል። ግን ምንም አይደለም። እኛ ግን እጅ አንሰጥም። ከጠላቶቻችን ጋር እንደ አርበኛ እንዋጋቸዋለን። እኛንም ደግሞ አንተ ትመራናለህ። እኔም ከባላምበራስ ኪዳነ ማርያም ቀጥዬ በእቅዳችን መሰረት ቀን ቀን ተደብቀን እየዋልን ሌሊት በአነስተኛ የጣሊያን ጦር ላይ ሳይታሰብ አደጋ እየጣልንና መንገድ እያስለቀቅን ቀስ በቀስ ወደ ሰሜን እናመራለን። በእያንዳንዷ ሌሊት በጠላቶቻችን ላይ አደጋ እየጣልን በዚያው ልክ በፍጥነት እየተጓዝን ወደ ሰሜን እንገሰግስና የራስ ካሳን ጦር እንይዛለን። ከዚያ ባይሆን ከጦሩ ጋር እስከ መጨረሻው ድረስ እንዋጋለን አልኳቸው። ባላምበራስ አሁን ፈገግ እያሉ እንዴማ ከገፋን ምናልባት እስከ ደሴ መዝለቅ እንችል ይሆናል። የእግዚአብሔር ፈቃዱ ከሆነ ደግሞ እስከ አዲስ አበባ እንገፋለን። ብቻ እሱ ያውቃል፣ እግዚአብሔር ያውቃል አሉ። ከዚህ ከባላምበራስ ወልደ ማርያም ንግግር በኋላ በሁሉም ወታደሮች ውስጥ ልክ አዲስ ሕይወት እንደተዘራበት ሁሉ ሁሉም ያላንዳች ማቅማማት የባላምበራስን ሐሳብ ተቀበሉ። ወታደሮቻችን አሁን አንድ በአንድ እየተነሱ ወደ እኔ በመምጣት በቀኝ እጃቸው ጠመንጃቸውን እየጨበጡ በተጠንቀቅ በመቆም መሐላ መግባት ጀመሩ። በምኒልክ አምላክ እስከ መጨረሻው የደም ጠብታዬ ድረስ ለአንተ ለፈረንጅ ጌታ እዋጋለሁ። ምንጊዜም ለጣሊያኖች እጅን አልሰጥም። ጌታ ከአንተ ጋር ለሀገር እዋጋለሁና አንተን ከጠላቶች እየጠበቅኩ ከኢትዮጵያው ጦር ጋር እቀላቀላለሁ ወይ ወድቃለሁ። አሁን በተመሳሳይ ሁኔታ ከፊቴ በተጠንቀቅ እየቆሙ በምኒልክ አምላክ ስም እየማሉ ታማኝነታቸውንና ቆራጥነታቸውን አረጋገጡልኝ። ኢትዮጵያዊ በምኒልክ ስም የገባው ቃል ቅዱስ ነው፣ ምንጊዜም አይሽረው እና ለሁለት ቀንም ቢሆን በዚህ ሁኔታ የአርበኞች መሪ ሆንኩ።
ወዲያው ሁላችንም ለአንድ አፍታ ቆም ብለን የሚኒሊክ አምላክ ይረዳን ዘንድ ለመለመን መጸለይ ጀመርን። ገና አዲስ አበባ ያለው በርካታ አውሮፓውያን ኢትዮጵያውያን አደጋ ላይ በሆኑ ጊዜ ብቻህን ጥለውህ ይጠፋል ወይም ለጠላት አሳልፈው ይሰጡሃል አሊያም ይገድሉሃል ወዘተ ብለው አስጠንቅቀው ነበር። ታዲያ እነሆ ዛሬ እነዚያ አውሮፓውያን እውነት እንደሌላቸውና ኢትዮጵያውያን በምኒልክ ስም የገቡትን ቃል መሐላቸው ቅዱስ እንደሆነና በምንም ኃይል እንደማይሻር አይቻለሁ። አሁን የእነዚህ ወታደሮች ወይም አርበኞች መሪ ነኝና ተፈጥሮ የጨለማ ጥላዋን ዘርግታ ከጠላት ስትሸፍነን ወታደሮቼን የተራራውን ጫፍ ለቀን በተራራው በስተጀርባ በኩል ቁልቁል እንድንወርድ ወደፊት ብዬ አዘዝኳቸው። አሁን የመረጥነውን የተራራውን ጀርባ የጣሊያኖች ጦር ወሮ እታች ረባዳው ቦታ ላይ ድንኳኖቹን እንደ ባህር ዘርግቶታል። እዚህም እዚያም እሳት እየነደደና በጄኔሬተር የሚሰራውን ኃይለኛውን መብራት በተራራው ወገብ ላይ አሁንም እያበራ ተራራውን ይቆጣጠር ነበር። ከተራራዋ ጫፍ ገና ከቀፎው እንደወጣ ንብ ግር ብለን ቁልቁል ስንወርድ ከጠመንጃ የሚተኮሱ ጥይቶች መንጣጣት ጀመሩ። እንዲህ እኛን ዙሪያ ገባውን አጥረው የምንሆነውን ይጠብቁ የነበሩት ሽፍቶች እላይ ከተራራው ጫፍ ላይ የሆነ ነገር እንደተፈጠረ ስለገመቱ ተኩስ ከፈቱብን። ለዚህ ተኩስ እኛም አጸፋውን እየመለስን አቀርቅረን ቁልቁል ወረድን። በዚህ ሁኔታ ከያቅጣጫው ተኩስ በተኩስ ሆነ። ጥቅጥቅ ያለ ጨለማ ስለነበር ከየትና ማን በማን ላይ እንደሚተኩስ እንኳን አይታወቅም ነበር። በዚህ አጋጣሚ የጣሊያን ጦር ቃኝና ተረኛ ዘቦች ይሄ ተኩስ የኢትዮጵያ ወታደሮች በእነሱ ላይ የከፈቱት የጥቃት ዘመቻ ስለመሰላቸው እነሱም በዚሁ ጥቅጥቅ ባለ ጨለማ መትረየሶቻቸውን አናገሯቸው። ጣሊያኖች እንዲህ ጥቅጥቅ ባለ ጨለማ ምንም የሚያዩት ጠላት ባይኖራቸውም እንዲያው ዝም ብለው በይሆናል ብቻ በመትረየሶቻቸው የተራራውን ወገብ ይወግሩት ጀመር። እኛ ሁላችንም ወደ መሬት አጎንብሰን መሮጣችንን ቀጥለናል። የጥይት ሩምታ ሲበዛ ባገኘነው ቦታ እንወድቅና በሆዳችን እንደ እባብ እየተሳብን ተኩሱ ረገብ ያለ ሲመስል ደግሞ አሁንም ከመሬት ላይ በግማሽ ብቻ ተነስተን እንዳጎነበስን ስንሮጥ እንደገና የተኩሱ ዶፍ ጠንከር ሲል ከመሬት ወድቀን በደረታችን ስንሳብ በየጥሻው ስንሽለኮለግ ጠንካራ ቆንጥሮች ልብሶቻችንን ቀዳደው ቡትቱ ሲያደርጉት ጠንካራ የአጋምና የተለያዩ እሾኮች መላ ሰውነታችንን ሰነጣጥቀው ደም በደም ቢያደርጉንም ምንም ሳይሰማን አሁንም ወደፊት እየገፋን ነው። በአንዲት አጋጣሚ አካባቢን ቃኘት ሳደርግ ከተራራው ጫፍ ስነሳ ጀምሮ አብረውኝ የተነሱት 5 ወታደሮች አሁንም 2 ከኔ ፊት፣ አንዱ ከግራ ሌላው ከቀኝ የመጨረሻው ከጀርባዬ ሆነው እኔን መሃል አስገብተው ከሁሉም አቅጣጫ አጥረውኝ አብረውኝ ስወድቅ ይወድቃሉ፣ ስነሳ ይነሳሉ፣ ስሮጥ ይሮጣሉ፣ በሆዴ ስሳብ አብረውኝ በሆዳቸው ይሳባሉ። እስከ መጨረሻው በገዛ ገላቸው ሊከላከሉልኝ ቆርጠው እየተነሱ
ምርጥ የኢትዮጵያ የቁርጥ ቀን ልጆች ለሰከንድ እንኳን ከአጠገቤ ሳይርቁ ይከተሉኛል፣ ይጠብቁኛል። እድለኞች ነን። የትግራይ ሽፍቶች እንዲህ ጠንካራ የጣሊያን ጦር በሰፈረበት የተራራው አቅጣጫ ለማምለጥ ይሞክራሉ ብለው ስላሰቡ ይህንን የተራራውን ጀርባ የሚጠብቁት ሽፍቶች ኃይል በጣም ደካማ ነበር። እንዲህ ስንወድቅ ስንነሳ፣ በሆዳችን ስንሳብና ስንጎተት፣ እንደገና ተነስተን አጎንብሰን ስንሮጥ ምን ያህል ጊዜ እንዳለፈ እንኳ ልብ አላልንም ነበር። 1 ሰዓት፣ 2 ሰዓት፣ 3 ሰዓት አናውቅም። ስለ ጊዜ ማሰብ አቆሚያለሁ። ቢሆንም ብዙ ርቀን እንደሄደን እገምታለሁ። ወይም ደግሞ ከጀርባችን የምንሰማው የተኩስ ድምፅ ራቅ እያለ ሄዷል። ብዙም ሳይቆይ ይሄ የተኩስ ድምፅ ጠንከር ብሎ መሰማት ጀመረ። አዎ፣ ጣሊያኖች በዚህ ሌሊት የጥቃት ዘመቻ ከፈተብን ብለው ባሰቡት የኢትዮጵያ ጦር ላይ መልሶ የማጥቃት ዘመቻ ከፈቱበት። በእንዲህ አይነት ሁኔታ ጣሊያኖች ባለማወቅ የራሳቸውን አጋሮች የነበሩትን የትግራይ ሽፍቶች በመድፍና በመትረየስ ደበደቧቸው። ሌሊቱን ሙሉ በየጥሻው በዚያ ድቅድቅ ጨለማ እንጨቱ፣ እሾሁ፣ ቆንጥሩ፣ ስለታማው ሾፌ ድንጋይ ሳይቀር ሰውነታችንን እየቀዳደደ ስጋችንን እየቦጫጨቀው ብዙ ወጥመድ የበዛባቸውን ሰርጦች ወርደንና ወጥተን ገደል እየቧጠጥን መገስገሳችንን ቀጠልን። በዚህ መልኩ የተራራውን ጫፍ ለቀን ወርደን ከዚያ ተራራ ተጎራባች ከሆነ ሌላ ተራራ ወገብ ላይ ወጥተን አሁንም ተራራውን ለመውጣት እየቧጠጥን ነው። ከርቀት የጣሊያን መድፍና መትረየሶች ሲያጓሩ ይሰሙ ነበር። አልፎ አልፎም ከኛው ወገን ከቀዳሚው ጦራችን 1 ወይም 2 ጥይቶች ሲጮሁ ይሰማል። ይሄም የኛ ወታደሮች የሚጠረጠር ነገር ከፊት ለፊታቸው ሲደነቀር የሚተኩሱት ተኩስ ነበር። በዚህ መልኩ ሌሊቱን ስንፈረጠጥ አድረን አሁን መንጋት ጀመረ። በዚህ ጊዜ ከፊት ለፊታችን ሰው የማይኖርባቸው ወና ጎጆዎች አገኘን። ጎጆዎችን እንዳለፍን የጊባ ወንዝ ስትንሿሿ ሰማንና ድምፁን ወደ ሰማንበት አቅጣጫ ገሰገስን። ከጊባ ወንዝ ዳርቻ ስንደርስ ቀዳሚው ጦራችን ቀድሞ ደርሶ ኖሮ በታላቅ ደስታ ተቀበለን። ብዙም ሳይቆይ ሌሎች በቡድን እየሆኑ ደረሱ። 2 ወታደሮች ብቻ በቀጠሮ ቦታ መድረስ ሳይቻላቸው ቀረ። በዚህ የሌሊት ፍርጠጣችን 2 ምርጥ ወታደሮቻችንን አጣን። ምንም እንኳን 2 ወታደሮቻችን ከተከበብንበት የተራራ ጫፍና ከከበበን 10 እጥፍ ጦር ስር ለማምለጥ ባደረግነው ጀግንነት የተሞላበት ጀብድ መስዋዕትነት ቢከፍሉም መስዋዕቱ ከባድ አልነበረም ማለት ይቻላል። ወዲያው ጊዜ ሳናጠፋ አጭር ምክር አደረግን። የደከመው ሰው አለ ስል በወታደሮቹ መሃል ቆሜ ጠየቅኩ። እኔ ራሴ ከዚህ አስቸጋሪና ረጅም እረፍት የለሽ ሩጫ በኋላ ከሚቻለኝ በላይ እጅጉን በጣም ደክሞኛል። ቢሆንም አሁን ምንም ጊዜ ማጥፋት እንደሌለብን ተረድቼ ነበር። ቢያንስ ለተወሰነች ጊዜ ለአንዲት ወይም ለግማሽ ሰዓት ጋደም ብል ምንኛ ደስ ባለኝ ነበር። ግን ፈጥነን ወደፊት መግፋት አለብን፣ ወደ ራስ ካሳ። አዎ
በፍጥነት ተጉዘን ከራስ ካሳ ጦር ሰፈር በመድረስ ለራስ ካሳ ምን አይነት ትልቅ አደጋ ወደ አቢ አዲ ያመራ እንደሆነ ማሳወቅ አለብን። ከፍተኛና በጣም አደገኛ የጣሊያን ጦር ወደ አቢ አዲ ጓሮ በመግባት ላይ መሆኑን ራስ ካሳ ማወቅ አለባቸው፣ ማስጠንቀቅ አለብን። ከእኛ መካከል የደከመው ማን ነው? በድጋሚ ጠየቁ። ማንም ሲሉ ወታደሮቻችን በአንድ ላይ መለሱ። ሳይደክማቸው ቀርቶ ሳይሆን ያለንበት ሁኔታ ጠንቅቀው ተረድተውታል። በቃ ጉዟችንን ቀጥለን ያለምንም ረፍት አቢ አዲ ለመድረስ እንሞክራለን። በዚህ መልኩ ከገሰገስን ነገ ጠዋት ረፋዱ ላይ ከራስ ካሳ ጦር ሰፈር መድረስ እንችላለን አልኩኝ። ሁሉም ያለ አንዳች ቅዋሜና ማንገራገር ተስማሙ እና ወዲያው በጉዟችን ቀጠልን። የጉዟችንን መስመር ትንሽ ቀለስ አድርገን እንዲህ እሾህና ቆንጥር ከበዛባት ጫካ ውስጥ ወጥተን የጊባን ወንዝ ዳርቻ ተከትለን መጓዝ ጀመርን። ጠንቃቆች መሆን አለብን ጎበዝ ከማለቴ ካፌ ቀበል አድርገው ልክ ነህ ጌታ፣ መጠንቀቅ አለብን አሉ። ባላምብራስ ኪዳነ ማርያም ጠንከር ያሉ ወታደሮችን መርጠው እንደ ቀዳሚና ቃኝ ጦር ወደፊት ላኳቸው። በዚህ መልኩ ገና 20 ደቂቃ እንኳን ሳንጓዝ ቀዳሚው ጦራችን አከታትሎ 2 ጥይት ተኮሰ። ወዲያው ባላምብራስ ተባቱ ደሞ ሽፍታ ተባቱንስና እያሉ ሲራገሙ ሰሟቸው። ሽፍቶቹ በጣም ጥቂት ስለነበሩና የኛንም ብዛት ሲገነዘቡ በፍጥነት መንገድ ለውጠው ሸሹ። የጊባን ወንዝ ዳርቻ እንደገና ለቀን ከፊታችን የሚሄደው ቀዳሚው ጦር በሚቀድልን መንገድ እየተሽለኮለከን ስንጓዝ ውለን ከቀትር በኋላ ተመልሰን ከጊባ ወንዝ ዳርቻ ደረሰን። አሁን ከወንዟ ዳርቻ ወደፊት ወርደን በጊባ ወንዝ ውስጥ ገባን። ቀዝቃዛው ውሃ እስከ ጉልበታችን ድረስ ውጦን በውሃው እየተቦራጨቅን በጉዟችን ቀጠልን። እንደገና ከውሃው ወጥተን የወንዟን ዳርቻ ይዘን ስንጓዝ 3 የጣሊያን አውሮፕላኖች መጥተው ትንሽ ሲዞሩን ከቆዩ በኋላ ተመልሰው ሄዱ። ግን ብዙም ሳይቆዩ ተመልሰው መጡ። አብራሪዎቹ በትክክል አይተውናል። እናም አውሮፕላኖቻቸውን በጣም ዝቅ አድርገው በማብረር እየዞሩን በአውሮፕላኖቹ ውስጥ በተጠመዱ መትረይሶች ይደበድቡን ጀመር። ይሄ የመትረይስ ድብደባ አልበቃ ብሏቸው በትናንሽ ቦምቦች ሳይቀር ወገሩን፣ ደበደቡን። እነዚህ ከሰማይ ላይ የሚወረወሩት ቦምቦች መሬት ደርሰው ሲፈነዱ የሚያስነሱት አቧራ አፍኖ ሊገለን ከመድረሱም በላይ ከአንድ እርምጃ በላይ ማየት አላስቻለንም ነበር። እናም ሁላችንም ምንም መከላከያ ከሌለው ሜዳ ላይ ተኝተን የሚሆነውን እንጠባበቃለን። እንዲሁ ሳስበው እኔም እንደ ኢትዮጵያውያን ሁሉ ፋታሊስት ሆኛለሁ። አሁን የጠላት የቆርቆሮ አሞራዎች ስራቸውን ጨረሱ መሰለኝ። ሜዳው ላይ ተኝተን አቧራ እንደለበስን ጥለውን ወደ ሰፈራቸው ወደ መቀሌ በረሩ። በእውነቱ የአውሮፕላኖቹ አብራሪዎችም ሆኑ መትረየስ ተኳሾቹ መጥፎና የማይረቡ ተኳሾች መሆን አለባቸው። ምክንያቱም በዚህ ተኩሳቸውና የቦምብ ውርጅብኛቸው 2 ወታደሮቻችን ብቻ ነበሩ ቀለል ባለ ሁኔታ የቆሰሉት ወታደሮች ቁስላቸውን ይሄን ያህል ከባድ ሆኖ መንገድ የሚከለክላቸው ስላልነበር ቁስሎቻቸውን በሸማቸው እራፊ እንደ ነገሩ አሳስረው በጉዟችን ቀጠልን።
በዚህ ሁኔታ ነፍሳችን ልትወጣ እስክትቃረብ ድረስ ድክም ብለን የገዛ ሬሳችንን እየጎተትን ኪዳነ ምሕረቱ ደረስን። ኪዳነ ምሕረቱ ካልሞቱ ሬሳዎች ዋሻ ወይም ቀበሌ። እዚህ ሽፍቶች ደፍረው ድርሻ አይሉም፣ በሽታ ይፈራሉ። ጥቅጥቅ ካለው የኪዳነ ምሕረቱ ዋሻ ወጥተን ወደ ረግረጉ ሳንጠጋ በደረቁ መሬት ላይ ተኛን። ምንም የምንለብሰው ብርድ ልብስም ሆነ ሸማ የለንም። ልብሶቻችንንም አጋምና ቀጋው እየቦጫጨቀ አስቀርቶት በላያችን ላይ የቀረው ጨርቅ ምን ተፍረታችንን ይሸፍን እንደሆነ ነው እንጂ እርቃናችንን ነን ማለት ይቻላል። ደክሞናልና ሜዳው ላይ ዝም ብለን እንደ ከብቶች ተኛን። ከረግረጉ መሬት ላይ ቀዝቀዝ ያለ አየር ይነፍሳል። የወባ ትንኞች መከላከያ መረብ ቀርቶ ፊታችንን የምንሸፍንበት ጨርቅ ሳይኖረን እንዲሁ እርቃናችንን በሜዳው ላይ ተዘረጋን። በአጭር ጊዜ ውስጥ በወባ ትንኞች መላ ሰውነታችንን ብንነደፍም ህመሙ ሳይሰማን እንቅልፍ ጭልጥ አድርጎ ወሰደን። እኛ እንዲሁ ድክም ብሎን ስንተኛ በአየሩ ላይ በመቶ ሚሊዮኖች የሚቆጠሩ ትንኞች ክንፍ ይርገበገባል። ከኛ ትንሽ ራቅ ብሎ የሚያስካኩ ደስተኛ ጅቦች ጩኸት እንኳን ሳይቀሰቅሰን ለረጅም ሰዓት ተኛን። እኔንማ እንኳን የነዚህ የጅቦች ጩኸት ቀርቶ ለአጭር ጊዜ ከሽፍቶች ጋር ተደርጎ የነበረው የተኩስ ልውውጥ እንኳን አልቀሰቀሰኝም ነበር። ከ20 ሰዓት በኋላ ያለምንም እረፍት ተጉዘን ስለነበር እንዲያውም ሮጠን ማለቱ ይሻላል። እንዲህ እንደ ሬሳ መተኛታችን አይፈረድብንም፣ አያሳማንም። ከአቢ አዲ ከወጣው ከ5 ቀን በኋላ የካቲት 21 ቀን ማለዳ ወደ ራስ ካሳ የጦር ሰፈር አቢ አዲ ተመልሼ ገባው። ራስ ካሳ እጅጉን በጣሙን ተገርመው በታላቅ ደስታ ተቀበሉኝ። ያስገረማቸው መመለሴ ሳይሆን ምንም ሳልሆን በጤና መመለሴ ነበር። ከአቢ አዲ በደከመች በቅሎ ወጥቼ ከ5 ቀን በኋላ የለበስኩት ልብስ በራሴ ላይ አልቆ ጠንካራው የቱሪስት የተራራ ጫማዬ እንኳን የት ተቆራርጦ እንደወደቀ ሳላውቅ ባዶ እግሬን በእግሬ እየተጓዝኩ መላ ሰውነቴ በደም ተጨማልቆ ወደ አቢ አዲ ተመለስኩ። ሁሌም ደግነት የማይለያቸውና ሰውን ማበረታታት የሚያውቁበት ሽማግሌው ራስ ካሳ አይ ፈረንጅ እንዲያው ምክሬን አልሰማ ብለው ስቀው ተቀበሉኝ። ከዚያም አይዞ ምንም አይደል፣ አታስብ፣ ዋናው ጤናና በሕይወት መኖርህ ነው ብለው ካበረታቱኝ በኋላ ወደ ደጃዝማች አበራ ሰፈር ወርጄ እንዳርፍ ላኩኝ። ወዲያው አጋፋሪያቸውን ጠርተው የሚያስፈልገኝን ሁሉ ነገር በአስቸኳይ እንዲያሟላልኝ አዘዙ። ለኔም የግላቸውን አንድ ብርድ ልብስና ከፈረሶቻቸው መሃል አንዱን ቆንጆ ጠንካራ ሰንጋ ፈረስ መርጠው ሸለሙኝ። አድማጮች፣ የሀበሻ ጀብዱ ምዕራፍ 29 ይሄንን ይመስላል። በምዕራፍ 30 እስከምንገናኝ መልካም ቆይታ። ስለምታዳምጡ አመሰግናለሁ።